ሰላም አሌይኩም ወራህመቱላሂ ወበረካቱሁ። ይሄ የማሱብ ወይንም ደግሞ የጨጨብሳ ዱቄት ነው የማቦካው። እኔ ድርቅ ለጨጨብሳም ለማሱብም ይሆናል፣ ለሁለቱም ማለት ነው። ያው ማሱብ ታውቃላችሁ በብዛት በሙዝ የሚሰራ ዘይት፣ ትንሽ ጨው ነው የጨመርኩት። ልክ ዳቦ እንደሚቦካ በደንብ አድርጌ አብክቸዋለሁ። ያው እዚህ ጋር ደግሞ ዘይት አደረግኩኝ መጋገሪያው ላይ ማለት ነው። በቃ እንደዚህ ጥፍጥፍ ብቻ ነው የማደርገው፣ ወፈር አድርጌ። ግዴታ እንደ ዳቦ 10 ደቂቃ 5 ደቂቃ መቆየት የለውም። ያው እኔ ከፈትኩኝ ከላይም ከታችም ፉርኔ እኩል ይበስላል ማለት ነው። ከላይም ከታች ጨመርኩኝ። ያው እንደዚህ ሆኖ ወጥቶልኛል። እኔ በኒኬል ነው የቀጠቀጥኩት። እናንተ ደግሞ መፍጨት ትችላላችሁ። ያው ደረሰልን። ያው ለራሴ ስለሆነ በጣም አላለምኩትም። በመፍጫ በሽንኩርት መፍጫው ማለት ነው። በጣም ላም አድርጋችሁ መፍጨት ትችላላችሁ። ያው ማሱቡ ደረሰ። እናንተ ጓንት ለብሳችሁ በእጃችሁ ማሳጅ ትችላላችሁ። እዚህ ደግሞ ጨጨብሳ የምር ነው የምላችሁ። ጨጨብሳ አሁን ቂጣ የጨጨብሳ ቂጣ ስንሰራ በቀጭኑ አድርገን ነው ቂጣው የሚሰራው እና ዘይት ቅቤውን በጣም ይመጣል። ይሄንን ብትሞክሩት የምር ነው የምላችሁ። በጣም የሚጥም በጣም ቆንጆ ነው። እዚህ ቡናዬን አፍልቻለሁ። እዚህ ቁርስ የደረሰ እንብላ። ለመቅሰስም ለቁርስም የሚሆኑ ምግብ ማለት ነው። ማሻአላ ተባረካላ። የምር በጣም ነው የሚጣፍጣ። ቅመሱት።